ከማበዴ በፊት አማክሩኝ ትለናለች አንድ እህታችን። ሀሳብ አስተያየታችሁን ከታሪኩ በኋላ ስጧት። ፖዚቲቭ ኮሜንት ነው የምትፈልገው። ባካችሁ በተቻላችሁ መጠን ፖዚቲቭ ኮሜንት ስጡልን። ታሪኩም እንደዚህ ይቀጥላል። እህቴ ከ2 ወር በፊት ነው ብቻዋን ተከራይታ ከምትኖርበት ቤት ወጥታ ለትንሽ ጊዜ አንቺ ካሉን ብላ እኛ ቤት የመጣችው እና ባሌ ሲኖር የተገላለጠ ልብስ ስትለብስ የተለየ ሪያክሽን ስታሳይና እየሰረቀች ስታየው አይቼ ደንግጬ አብረን ያደግን በጣም የምወደው ያጎቴ ልጅን ሳማክረው በይ የሌለ መጥፎ ነገር አታስቢ፣ ግን ልብሽ እንዲረጋጋ ካሜራ አድርጊና አረጋግጪ፣ ምንም መጥፎ ነገር እንደማይፈጠር እርግጠኛ ነኝ አለኝ። የቤትና የውጭ ካሜራ መቅጠም ስለሆነ የሚሰራው እነሱ በማይኖርበት ጊዜ መኝታ ክፍል፣ ሳሎንና ኪችን ድብቅ ካሜራ አድርገን ለ2 ቀን ክፍለ ሀገር እናታችን ጋር እሄዳለሁ ብዬ እዚሁ አዲስ አበባ ብቻውን ስለሚኖር የአጎቴ ልጅ ቤት ሆኜ የአጎቴ ልጅ ጋር ካሜራውን መከታተል ጀመርን። ካሜራውን ከስልካችሁ ጋር አገናኝታችሁ የትም ብትሆኑ ከስልካችሁ ካሜራውን የሚቀርጸውን መከታተል ትችላላችሁ። እና እሁድ ቀን ነው ከቤት የወጣሁት። እንዳይታወቅብኝ የባሌ መኪና መጠቀም ስላልፈለኩ ጠዋት 12 ሰዓት ሳይሆን ነበር ትራንስፖርት እንዳያመልጠኝ ብዬ ከቤት የወጣሁት። ባሌ በቃ እሺ እስከ ትራንስፖርት ቦታ ልሸኝሽ ብሎ ተነስቶ ልሸኘኝ ብሎ ቢለኝ ቢሰራኝ እንዳያውቅብኝ ብዬ መልሶ እንዲተኛ አድርጌ ነበር ከቤት የወጣሁት እና በችኮላ ያጎቴ ልጅ ቤት በራይድ ሄጄ ወዲያው የሚፈጠረውን ካጎቴ ልጅ ጋር መከታተል ጀመርን። እስከ 1 ሰዓት ተኩል ምንም አልተፈጠረም ነበር። ከዛ ባሌ ለሽንት ተነስቶ ሽንት ቤት ገብቶ ሲወጣ እህቴ ነቃችና እሱም ማዋራት ጀመረች። ካሜራውም ድምጽ ስለማይቀርጽ ምን እንዳለችው አልሰማንም፣ ግን ስለኔ መሄድ መሰለኝ የጠየቀችው። አንገቱን ሲነቀንቅ ከተኛችበት ሶፋ ላይ የለበሰችውን አልጋ ልብስ ወርውራ ሄዳ ዘላ አቀፈችው። እሱም እንደ መገፍተር አድርጎ መለሳት። ትቀርበዋለች፣ በእጁ ይከለክላታል። ከዛ ገፍቷት ወደ መኝታ ቤት ገባ። ከዛ ተከትለው ገብታ የለበሰችውን ቢጃማ ሙሉ ለሙሉ አውልቃ ተጠጋችው። ጣቱን ጭንቅላቱ ላይ አድርጎ ያምሻል እንዴ የሚል አክት አሳይቷት ሮጦ ከመኝታ ቤት ወጣና ወደ ውጪ ወጣ። የምለው ነገር አጣው። እየተከሰተ ያለው ነገር እያየው እንባዬ በጉንጮቼ ይፈስ ነበር። ህይወቴ ሙሉ ትርምስምሱ ሲወጣ ታወቀኝ። ያጎቴ ልጅ ምን እንደሚል ግራ ገብቶት እንዴት እንደሚያረጋጋኝ እንደሚያጽናናኝ ግራ ገብቶት ዝም ብሎ አቅፎ እንደ ህጻን ልጅ አባበለኝ። ሲያባብለኝ እንደ ህጻን ልጅ እየጮኩ አለቀስኩ። ባሌ የዛ ቀን ከሰዓት ብዙ ጊዜ ሲደውል ስላላነሳሁት በቴክስት መቼ ነው የምትመለሹ? ያላንቺ ደበረኝ እኮ እስክትመለሺ ሳሚ ጋር እሆናለሁ አለኝ። ሳሚ አብሮ አደግ ጓደኛው ነው። ትንሽ ስረጋጋ ደውዬለት ለዚህ ማዬ ጋር ሳምንት ቆያለሁ፣ ስራም ደውዬ አስፈቅጃለሁ፣ እስክመለስ ከሚደብርህ እንዳልከው ሳሚ ጋር አሁን ችግር የለውም ብዬዋለሁ። ለእናቴም ከደወሉ እኔ ጋር ናስበያቸው ብዬ ደውዬ ነግሬያታለሁ። ያቺ እርጉም እህቴ ግን አንዴም አልደወለችም። አሁን ግዳያትና አሁን ግዳያትና እጅ ለመንግስት እጪ የሚል ከባድ ስሜት ይሰማኛል። ደግሞ የ3 ወር ነፍሰ ጡር ነኝ። ባሌ ገና ካሁኑ ልብሶችና መጫወታዎች ገዝቷል። ለልጃችን እንዲመቸው የተሻለ ተለቅ ያለና ምቹ ቤት እንከራይም እያለኝ ነበር። የእሱን ጉጉትስ ልቅበርበት? እኔስ ታስሬ ምን ልሁን? ልጄስ በቃ ላብድ ነው። የገዛ እህቴ ብዙ ነገር የሆንኩላት፣ ብዙ እድሌ ለሷ ስለተውኩላት ታናሽ እህቴ በቁሜ ነው የገደለችኝ። ይህን እያሰብኩ ከምኖር ራሴን ባንድ ገመድ ባንቅ ወይ ከፎቅ ላይ ራሴን በወረውር ይሻለኛል። እባካችሁ እህት ወንድሞቼ መጥፎ ውሳኔ ከመወሰኔ በፊት አማክሩኝ ትለናለች። ስለዚህ ኮሜንት ላይ ጥሩ ኮሜንቶችን ለመስጠት ሞክሩ ፋሚሊ። ሌሎችም ብዙ ታሪኮች አሉን። ይህን ዩቲዩብ ፔጅ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውላ ምልክት እየተጫናችሁ ብዙ አስተማሪ ታሪኮችን እናቀርብላችኋለን ማለት ነው። አመሰግናለሁ። ላይክ አድርጉ፣ ሼር አድርጉ። ባይ። ሰላም አሉልኝ።